ሰላም ውድና የተከበራችሁ የስፔስ ቻናል ቤተሰቦች እንደምናችሁ እንደምንከረማችሁ። በባለፈው ክላሳችን የማይክሮሶፍት ወርድ አጠቃላይ ትምህርቶችን ተመልክተን ነበር። ከነኚህም ውስጥ በተግባር አይተን ተረተን እናንተም እንደሞከራችሁ ተስፋ አደርጋለሁኝ፣ ሰርታችኋልም ብዬ እተማመናለሁኝ ማለት ነው። ስለዚህ ከዚህ በኋላ ደግሞ በሌላ ርዕስ ተመልሻለሁኝ። እነኚህም ሶፍትዌሮችን ፍሪ ወይም ደግሞ በነፃ የምናወርድበትን አንድ ዌብሳይት አስተዋውቃቸዋለሁኝ። እሱ ላይ እንዴት አድርገን ሶፍትዌሮችን እንደምናወርድና እንደምንጠቀም እንደምንሰራ አብረን የምናይ ይሆናል ማለት ነው። እሱም ሶፍትዌሩ ለማግኘት ቀጥታ እኔ አሁን ኤጅ ነው የምጠቀመው። ያው እዚች ጋር አሳያችኋለሁ የምጠቀመው። የዛ የዌብሳይቱ ስም ምን ይባላል? 90.com ይባላል። ምናልባት እናንተ እንትን ላላችሁ ያው 99.com ያው እንደዛ ስትሉት ቀጥታ ራሱ ይመጣል። ያያችሁት አይደል? እዚች ጋር ይወጣል። ከዛ በኋላ ቀጥታ ልክ ሲመጣ የመጀመሪያውን ክሊክ እናደርጋለን ማለት ነው። ልክ እሱን ክሊክ ስናደርግ የሱ ወደ ራሱ ዌብሳይት ቀጥታ ያስገባናል ማለት ነው። ምንም ነገር አይጠይቀንም፣ ቀጥታ ያስገባናል። የምንፈልጋቸው የሶፍትዌር አይነቶች በፍሪ ማጫወቻዎች አሉ፣ መልእክት የምናስተላልፍባቸው አሉ። በምስልም ሊሆን ይችላል፣ በጽሁፍም ሊሆን ይችላል፣ በአጠቃላይ ቻቲንግ ጭምር ማለት ነው። እና ዌብ አለ፣ ያው ድረገጾች መፈለጊያዎች አሉ። እነዚህ ለምሳሌ ይኸው ክሮም አለ፣ ኦፔራ አለ፣ ፋየርፎክስ አለ፣ ኤጅ እኔ እየተጠቀምኩኝ ያለሁት አሁን ወደ እናንተ ለማሳየት እየተጠቀምኩ ያለሁት ኤጅ ላይ ነው ማለት ነው። ያው እዚች ጋር እንደምታዩት ኤጅ ነው። እዚች ጋር የፈለግናቸውን ነገሮችን ማውረድ እንችላለን። ሚዲያን በተመለከተ ሊሆን ይችላል፣ ሌሎችም ሴኪዩሪቲ። ይኸው እዚች ጋር አሁን አቫስትን ምን ላድርግ? ላውርድ። ኦኬ አቫስትን ፍሪሊ ምን ላደርገው? ያው ጌት ልበለውና ቀጥታ ላውርደው። ኦኬ ቀጥታ ምን ያደርገዋል? ያወርደዋል ራሱ ማለት ነው። ያወርደልኛል፣ እዚች ጋር ያስቀምጥልኛል ማለት ነው። እና በዚህ አይነት መንገድ ምን ማድረግ እንችላለን? ዳውንሎድ የምናደርግበት ሂደት ያስተካክልልናል ማለት ነው። ያው ጌት ለማውረድ ስንፈልግ እቺ ነው የምንጫን። ጌት ዩር 90 የሚለውን እሱን ስንጫን ምን ይሆናል? ቀጥታ ያወርድልናል ማለት ነው። ያወርዱታል። አያችሁት? እዚች ጋር እንደምታዩት እዚች ጋር ሂድን አድርጎታል። አቫስት ኢንስቶለር አያችሁት አይደለ? አወርዶታል። እንትን ሊያወርደው ትንሽ ነው የቀረው። እሱን ካወረደ በኋላ እኔ እዚች ጋር ምን አደርገዋለሁ? ኦፕን ፋይል ብዬ ቀጥታ ወደ ኮምፒውተሬ ዳውንሎድ አድርገዋለሁ ማለት ነው ሲጨርስ። በዚህ አይነት መንገድ ገብታችሁ ለተለያዩ ዓላማዎች የሚያገለግሏችሁን የሶፍትዌር አይነቶች ያው ለማበልጸግ የምንጠቀምባቸው አሉ። ለተለያዩ ለቪ ፕላስ ቪዥዋል ኮድ ፕላሶች አሉት። እነዚህንም ዩቲሊቲዎች አሉት። ኮምፕሬሽን አለው። ያው እዚች ጋር ሚራር አለ፣ ፒዚፕ አለ፣ 7 ዚፕ አለ። ሌሎችም አይነቶች አሉ እዚች ጋር ቅድም እንደነገርኳችሁ ኤቨርኖት አለ፣ ጉግል እርዝ እንዲሁም ሌሎችም ነገሮች አሉ። እኛ ለምንፈልገው ዓላማ የምንጠቀምበትን አጠቃላይ ሶፍትዌር አይነቶች ምን ማድረግ እንችላለን?
ማውረድ እንችላለን ማለት ነው። ለምሳሌ ድሮፕቦክስ አለ። ኦንላይን ስቶሬጅ ለማድረግ ከፈለግን በኦንላይን በቀጥታ ዳታዎቻችን እንዲቀመጡልን የምንፈልግባቸው የሶፍትዌር ወይም የዌብሳይት ወይም የአፕሊኬሽን አይነቶች ማለት ነው። ሹገር ሲንክ አለ። በእነኛ አይነት መንገድ ገብተን የተለያዩ አይነት ሶፍትዌሮችን በማውረድ እኛን ራሳችን መጠቀም የምንችልበትን አግባብ አለ ማለት ነው። ዛሬ በሰጠኋችሁ ነገር እንደተደሰታችሁ እንደምትጠቀሙበት ተስፋ አድርጋለሁ። ቻናሉን ለመደገፍ ከፈለጋችሁ ቻናሉን ሰብስክራይብ እንድታደርጉ ስል አስታውሳለሁኝ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ እንድታሰፍሩኝ ስል በአክብሮት እጠይቃለሁኝ። እንዲሁ የበለጠ በየሳምንቱ የምሰራቸው ቪዲዮዎች እንዲደርሳችሁ ፎሎ እንድታደርጉኝና ኮሜንት፣ ላይክ እና ሼር እንድታደርጉ ስል በአክብሮት እገልጻለሁኝ። የደወል ምልክቱን መጫኑን እንዳይረሳ ለማለት እፈልጋለሁኝ። ለዛሬ ያለን ትምህርት ይህንን ይመስል ነበር። በቀጣይ በሌላ ዝግጅት በሌላ ትምህርት እስክንገናኝ ድረስ ሰላም ሁኑልኝ። ቻው።